ሰላም ውድና የተከበራችሁ የልባም ቢዩቲ ሚዲያ ተከታታዮቼ እንዴት ናችሁ? እኔ ያለው ደህና ነኝ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ምንድነው የምታደርገው? ምንድነው የምትለጣው ልትሉ ትችላላችሁ። እንግዲህ ይሄ ከሰውነታችን ላይ ፀጉር የሚነሳበት ዋክስ ይባላል እና ይሄን በሚነሳበት ሰዓት እንግዲህ ሰውነታችን ላይ ያለው ፀጉር ይጸዳል። ቆዳችን ላይ ያለው ቆሻሻ ሁሉ ነው የሚጠራው ማለት ነው። በጣም ደስ ይላል፣ ይጠራል። ሰውነታችን ላይ ያለው ሁሉም ነገር ይወገዳል ማለት ነው። ግን ይሄ ከተለመደ ሁሌ መነሳት አለ። የመጀመሪያ ፀጉርና የሁለተኛው ፀጉር አንድ አይሆንም። የመጀመሪያው ፀጉር ለስላሳና ትንንሽዬ የማይታዩ ይሆናሉ። ይሄ ከተነሳ በኋላ ግን ዳግም ላይ የሚበቅለው ፀጉር ጠንካራና ወፍራም ነው የሚሆነው። እንግዲህ ለኛ ለኢትዮጵያኖች ባይነሳ ይመከራል። ምክንያቱም ብዙ ጊዜ አልተለመደም። በውጪ ላይ ያለው ግን ሁሌም ስለሚነሱት ያው ስራችን ነው። እንግዲህ አንዳንድ በማመጣቸው ቪዲዮ ሀሳብ አስተያየታችሁን ስለምትሰጡኝ ስለምታበረታቱኝ ከጎኔ ስላላችሁ በጣም ነው የማመሰግነው። ሀሳብ አስተያየታችሁን በኮሜንት እጠብቃለሁ። ሰብስክራይብ፣ ላይክ በማድረግ ፋሚሊ ሁኑ። አመሰግናለሁ የኔ ውዶች። ቴንኪዩ